ስል ጠይቃለሁኝ። ያልገባችሁ በደንብ ያላብራራሁት ባዮ ድጋሜ ምናልባት ክሊር ያልተደረገ ፖይንት ካለ እሱንም ኮሜንት መስጫ ሳጥን ላይ ጻፉልኝ። እዛም ላይ ሪፕላይ ለማድረግ እሞክራለሁኝ። ከዛ በዘለ እንግዲህ የቴሌግራም ቻናል አለኝ። የቴሌግራም ቻናል ሊንክ ላይ ያስቀምጥላችኋለሁኝ። በዛ መንገድ አፕሮች አድርጋችሁኝ ክሊር ያደረኩት ነገር ካለ እዛ ላይም ክሊር ላደርግላችሁ ፈቃደኛ ነኝ። ዛሬ እንግዲህ በቀጥታ ወደምናየው ጥያቄ እንግባ። ኦኬ question number 1 which term best describes a computer based information system that provides a managers with a tool to organize, evaluate and efficiently manage departments within the organization? A database management system, B management information system, C supply chain management, D enterprise resource planning ነው። ስለዚህ ከሚከተሉት ውስጥ የኮምፒውተር ቤዝድ ኢንፎርሜሽን ሲስተም ውስጥ አንድ ማኔጀር በዋናነት ኦርጋናይዝ እንዲያደርግ ኢቫሉዌት እንዲያደርግ እንዲሁም ኤፊሽንትሊ በስሩ የሚገኙ ዲፓርትመንቶችን ማኔጅ ሊያደርግ የሚችልበትን ኮምፒውተር ቤዝድ ኢንፎርሜሽን ሲስተም ምን ብለን እንጠራዋለን የሚለን ዳታቤዝ ማኔጅመንት ሲስተም፣ ማኔጅመንት ኢንፎርሜሽን ሲስተም፣ ሰፕላይ ቼን ማኔጅመንት ሲስተም እና እንዲሁም የኢንተርፕራይዝ ሪሶርስ ፕላኒንግ እንደ ምርጫ ቀርቧል። ለዚህ ጥያቄ መልስ የሚሆነው ቢ ማኔጅመንት ኢንፎርሜሽን ሲስተም ነው ማለት ነው። እንግዲህ እንደምን አስዊናው ማኔጅመንት ኢንፎርሜሽን ሲስተም ብለን የምንጠራው እንግዲህ ኮምፒውተር ቤዝድ አይነት ኢንፎርሜሽን ነው። ሶ የኮምፒውተር ቤዝድ የሆነ ኢንፎርሜሽን ሲስተም በውስጡ ለማኔጀሮች እንግዲህ ዳታዎችን ኦር መረጃዎችን ኦርጋናይዝ እንዲያደርጉ ኢቫሉዌት እንዲያደርጉ እንዲሁም በስሩ የሚገኙ ዲፓርትመንቶችንም ሆነ እንዳጠቃላይ ደግሞ በተቋም ደረጃ ተቋምንም ኤፊሽንትሊ ማኔጅ ለማድረግ ኮምፒውተር ቤዝድ የሆነ ኢንፎርሜሽን ሲስተምን ዩቲላይዝ የሚያደርግበትን መንገድ ማኔጅመንት ኢንፎርሜሽን ሲስተም ተብሎ ይጠራል ማለት ነው። ሶ ማኔጅመንት ኢንፎርሜሽን እና ሲስተም እነዚህ ሶስቱ ኤሌመንቶች ሶስቱ ተርሞች በጋራ ኮይን አድርገው የፈጠሩት ቃል ነው። ሶ ከዴፊኒሽኑ ብንጀምር የበለጠ ሀሳቡን ክሊር ለማድረግ ስለሚያመች ብዬ ነው። ሶ የዚህ ጥያቄ መልስ የሚሆነው ቾይዝ ቢ ነው ማለት ነው። ዳታቤዝ ማኔጅመንት ሲስተም እንግዲህ ዳታዎችን ስቶር የምናደርግበት ከዛ ደግሞ ለምንፈልግበት አይነት ፐርፐዝ መልሰን ከዛ ውስጥ አውጥተን የምንጠቀምበትን መካኒዝም ነው ዳታቤዝ ማኔጅመንት ሲስተም ብለን የምንጠራው። ሰፕላይ ቼን እንግዲህ የመረጃዎችን ፍሎው ማኔጅ የምናደርግበት ራሱን የቻለ ቼን ነው። ኢንተርፕራይዝ ሪሶርስ ፕላኒንግ ደግሞ የተለያዩ ፋንክሽናል ዲፓርትመንቱ ያላቸውን ሲስተም በጋራ ኢንቴግሬት አድርገን የምንጠቀምበትን ነው። እንግዲህ የኤአርፒ ብለን የምንጠራው ኢንተርፕራይዝ ሪሶርስ ፕላኒንግ ብለን የምንጠራው ግን ከላይ ላለው ሴናሪዮ ትክክለኛው መልስ ቾይዝ ቢ ነው ማለት ነው። ኦኬ ኬሽን ነምበር 2 አሁንም ከማኔጅመንት ኢንፎርሜሽን ሲስተም ሳንወጣ which of the following best describes the primary purpose of MIS ከሚከተሉት አንዱ የማኔጅመንት ኢንፎርሜሽን ሲስተም ፕራይመሪ ፐርፐዝ የሆነው ማንኛውም ነው የሚለን ኤ to process financial transaction, B to manage customer relationship, C to provide this information for effective decision making, D to control manufacturing process ነው የሚለን። ስለዚህ ከሚከተሉት አንዱ የማኔጅመንት ኢንፎርሜሽን ሲስተም ፕራይመሪ ፐርፐዝ የሆነው የቱ ነው ጥያቄው። ሶ ኤን ስንመለከት ፋይናንሻል ትራንዛክሽን ፕሮሰስ ማድረግ የፋይናንሻል ኢንፎርሜሽን ሲስተም ፐርፐዝ ነው። ከስተመር ሪሌሽንሽፕን ማኔጅ ማድረግ የማርኬቲንግ ኢንፎርሜሽን ሲስተም ፐርፐዝ ነው። ማኑፋክቸሪንግ ፕሮሰስንም ኮንትሮል ማድረግ በተመሳሳይ መልኩ ወደ ኦፕሬሽን የሚሄድ ነው። ነገር ግን የማኔጅመንት ኢንፎርሜሽን ሲስተም ፕራይሜሪ ፐርፖዙ ምንድን ነው ከተባለ as much as possible ኢንፎርሜሽኖችን ፕሮቫይድ በማድረግ ኤፌክቲቭ የሆነ ዲሲሽን ሜኪንግን እንዲኖር ማድረግ ማስቻል ነው። ስለዚህ በማኔጅመንት ውስጥ ማኔጀሩ ዲሲሽን ሜከር ነው። ሶ ያ ዲሲሽን ሜከር የሆነ አይነት ማኔጀር የሚወሰናቸው እያንዳንዱ ውሳኔዎች ላይ በመረጃ የተደገፉ ቢሆኑ ሞር ሪኮመንድ ይደረጋል። ስለዚህ ለዛ ውሳኔ ለመወሰን የሚያስፈልገውን ነሰሰሪ ዩናይት ኢንፎርሜሽኖችን ፕሮቫይድ የሚያደርግልን ማኔጅመንት ኢንፎርሜሽን ሲስተም ይባላል ማለት ነው። ስለዚህ የማኔጅመንት ኢንፎርሜሽን ሲስተም ፕራይመሪ ፐርፐዝ መረጃዎችን ፕሮቫይድ በማድረግ ኤፌክቲቭ ዩናይት ዲሲሽን ሜኪንግ እንዲኖር ማድረግ ነው ማለት ነው። ሶ የዚህ ጥያቄ መልስ ሲ ይሆናል። ኬሽን ነምበር 3 which type of information is concerned with a long term policy decision ነው የሚለን። ከሚከተሉት አንዱ ሎንግ ተርም ሆነው የፕራይስ ዲሲሽን ውስጥ ይመደባል ነው የሚለን። which type of information system is concerned with a long term price decision የሚለን። ሶ ሎንግ ተርም በሆነ የፖሊሲ ዲሲሽን ውስጥ የሚመደበው ማንኛው ኢንፎርሜሽን ነው የሚለን። ማንኛው ኢንፎርሜሽን ታክቲካል ኢንፎርሜሽን፣ ስትራቴጂክ ኢንፎርሜሽን፣ ኦፕሬሽናል ኢንፎርሜሽን ወይስ ኖሌጅ ኢንፎርሜሽን? ኖሌጅ ኢንፎርሜሽን ሶ ታክቲካል ኢንፎርሜሽን በብዛት ሚድል ኦር ሚዲየም የሚባል ነው ኦር ሚድል የሚባል ነው። ኦፕሬሽናል ዴይ ቱ ዴይ ነው። ኖሌጅ ኢንፎርሜሽን ከላይ ካሉ ኮንሰርን ጋር የሚል አይነት ኢንፎርሜሽን አይደለም፣ ከእውቀት ጋር የተያያዘ አይነት ኢንፎርሜሽን ነው። ነገር ግን ከሎንግ ተርም ከሆነ ፖሊሲ ዲሲሽን ጋር ሊሄድ የሚችለው ቢ ስትራቴጂክ ኢንፎርሜሽን ነው ማለት ነው። ቢ ስትራቴጂክ ኢንፎርሜሽን ነው። ስትራቴጂክ እንደምናውቀው በፕላኒንግ ውስጥ ስትራቴጂክ ፕላኒንግ ከተባለ ዘ ፕላን ምን ላይ ቤዝ የሚያደርግ ነው ማለት ነው። ሎንግ ሬንጅ የሆነ ታይም ሆራይዘን ላይ ፎከስ የሚያደርግ
ፕላኒንግንም በብዛት ስትራቴጂክ ፕላኒንግ እንደምንለው ሁሉ በተመሳሳይ መልኩ ሎንግ ተርም ዩናይትድ ፖሊሲ ዲሲሽን ላይ ኮንሰርን የሚያደርግ የኢንፎርሜሽን አይነትንም ስትራቴጂክ ኢንፎርሜሽን ብለን እንጠራዋለን ማለት ነው። ስትራቴጂክ ኢንፎርሜሽን ብለን እንጠራዋለን። ወደ አራተኛ እንምጣ። which management information system is primarily responsible for managing employees record and payroll ነው የሚለን። ከሚከተሉት አንዱ የማኔጅመንት ኢንፎርሜሽን ሲስተም ሰብሲስተም ውስጥ ፕራይሜርሊ የኤምፕሎዮችን ሪካርድ ማኔጅ ለማድረግ እና ፔሮልን ማኔጅ ለማድረግ የምንጠቀምበትን ሪሶርስ ማንኛው ነው የሚለን ማንኛው ነው። ስለዚህ ፋይናንሻል ማኔጅመንት ኢንፎርሜሽን ሲስተም፣ ፕሮዳክሽን ፕላኒንግ ኢንፎርሜሽን ሲስተም፣ ማርኬቲንግ ኢንፎርሜሽን ሲስተም፣ ዲ ሂውማን ሪሶርስ ኢንፎርሜሽን ሲስተም ነው የሚለን። ከሚከተሉት ማንኛው ነው ለሚለን ጥያቄው ለዚህ ጥያቄ መልስ የሚሆነው ማንኛው ነው ማለት ነው? ዲ ሂውማን ሪሶርስ ኢንፎርሜሽን ሲስተም። ምክንያቱም ከኤምፕሎየር ሪካርድ ጋር እና ከፔሮል ጋር ሊንክ የሚያደርገው የኢንፎርሜሽን ሲስተም የሂውማን ሪሶርስ ኢንፎርሜሽን ሲስተም ስለሆነ ማለት ነው። ኦኬ ወደ ኬሽን ነምበር 5 ስንመጣ which type of information system is designed to process data resulting from the business transaction and is critical for daily operation ነው የሚለን። ከሚከተሉት የኢንፎርሜሽን ሲስተም ውስጥ ለዴይሊ ኦፕሬሽን በተለይ ክሪቲካል የሆነው የኢንፎርሜሽን ሲስተም ምንድን ነው? ለዴይሊ ኦፕሬሽን ትራንዛክሽን ፕሮሰሲንግ ሲስተም፣ ማኔጅመንት ኢንፎርሜሽን ሲስተም፣ ዲሲሽን ሰፖርት ሲስተም፣ ኤክስኪዩቲቭ ኢንፎርሜሽን ሲስተም ነው የሚለን። ከሚከተሉት እንግዲህ ቤዚካሊ ለዴይሊ ኦፕሬሽን በተለይ ዩቲላይዝ የምናደርገው የኢንፎርሜሽን ሲስተምን ትራንዛክሽን ፕሮሰሲንግ ሲስተም ብለን እንጠራዋለን። ማኔጅመንት ኢንፎርሜሽን ሲስተም መጀመሪያ ላይ ባየነው መልክ ነው ዲፋይን የሚደረገው። ዲሲሽን ሰፖርት ሲስተም እንግዲህ ደግሞ ዲሲሽንን ሜድ ለማድረግ የሚያገለግል ራሱን የቻለ የሰፖርት ሲስተም ነው፣ ዲሲሽን ሰፖርት ሲስተም ብለን የምንጠራው። ኤግዚኪዩቲቭ ኢንፎርሜሽን ሲስተምም ይሄ ደግሞ ቶፕ ሌቭል ላይ ላሉ ማኔጀሮች የሚሆን ኢንፎርሜሽኖችን ፕሮቫይድ የምናደርግበት ራሱን የቻለ ቻናል ኦር ሲስተምን ነው የኤግዚኪዩቲቭ ኢንፎርሜሽን ሲስተም ብለን የምንጠራው። ነገር ግን ዴይሊ የሆነ የቢዝነስ ኦፕሬሽኖችን ማኔጅ ለማድረግ ኦር በዛ ውስጥ ያሉ ትራንዛክሽኖችን ፕሮሰስ ለማድረግ የምንጠቀምበት የኢንፎርሜሽን ሲስተም ግን ቲፒኤስ ብለን እንጠራለን፣ ኦር ትራንዛክሽን ፕሮሰሲንግ ሲስተም ተብሎ ይጠራል። የዚህ ጥያቄ መልስ የሚሆነው ኤ ይሆናል ማለት ነው። ኤ ይሆናል። Question number 6, which approaches to management information system involves integrating various systems and processes to streamline business operation የሚለን። ከሚከተሉት ውስጥ አንዱ በዋናነት ቢዝነሶችን ምን ለማድረግ በተለያዩ አይነት ሲስተሞችን ኢንተግሬት ለማድረግ የምንጠቀምበት ፕላስ እንግዲህ በተቻለ መጠን የቢዝነስ ኦፕሬሽንን ስትሪምላይን ለማድረግ የምንጠቀምበትን ፕሮሰስ ምን ብለን እንጠራዋለን? ሶሾ ቴክኒካል አፕሮችስ፣ ኢንተርፕራይዝ ሲስተም አፕሮችስ፣ ሲ ማኔጅመንት አፕሮችስ፣ ዲ ቴክኒካል አፕሮችስ ነው የሚለን። እንግዲህ መጀመሪያው ጥያቄ ላይ ስንነሳ ለማየት እየሞከር ነበር። በተለይ የኢንተርፕራይዝ ሪሶርስ ፕላኒንግ ብለን የምንጠራው የተለያዩ ፋንክሽናል ዲፓርትመንቶች ያላቸውን ሲስተም ኢንተግሬት አድርጎ የምንጠቀምበትን ሂደት ነው ኤአርፒ ብለን የምንጠራው። ስለዚህ እዚህም ጥያቄ ላይ በተመሳሳይ መልኩ የተለያዩ አይነት ሲስተሞችን ኢንተግሬት አድርገን ስቲም ላይ የዩናይት የቢዝነስ ኦፕሬሽንን ፕሮሰስ የምናደርግበትን የማኔጅመንት ኢንፎርሜሽን ሲስተም አፕሮች ምን ብለን እንጠራዋለን ከተባለ ኢንተርፕራይዝ ሲስተም አፕሮች ተብሎ ይጠራል። ኢንተርፕራይዝ ሲስተም አፕሮች ተብሎ ይጠራል። ሶ ዘ አንሰር ቢ ይሆናል። ኬሽን ነምበር 7 according to Wang and Strong which of the following is not a dimensions of information quality ነው የሚለን። በዋንግ እና በስትሮንግ የኢንፎርሜሽን ኳሊቲ ዳይሜንሽን ውስጥ የማይመደበው ማለት ኢንፎርሜሽን ኳሊቲ እንዳጠቃላይ መረጃ ኳሊቲ ሊኖረው ይገባል፣ ኦር ጥራት ሊኖረው ይገባል። ግን እንዳጠቃላይ የኢንፎርሜሽን ኳሊቲን ዲስክራይብ የሚያደርግልን ዳይሜንሽን ከሚከተሉት ውስጥ ማንኛው ነው የሚለን? ሪላያቢሊቲ፣ ታይም ላይንስ፣ ኮምፕሊትነስ ኤንድ ቢያዝ ይለናል። መረጃ ሪላያብል መሆን ይጠበቅበታል፣ መረጃ ታይምሊ መሆን ይጠበቅበታል፣ መረጃ ኮምፕሊት መሆን ይጠበቅበታል። መረጃ ግን መሆን የለበትም፣ ቢያዝ መሆን የለበትም። ስለዚህ በኢንፎርሜሽን ኳሊቲ ዳይሜንሽን ውስጥ የማይካተተው ዲ ቢያዝ የሚለው ይሆናል ማለት ነው። ዲ ቢያዝ የሚለው ነው ማለት ነው። Question number 8 which of the following is not the features of cloud computing የሚለው ከሚከተሉት አንዱ የክላውድ ኮምፒውቲንግ ምን አይደለም ፓርት አይደለም ኦር ፊቸር አይደለም የሚለው? ኤ ስኬሌቢሊቲ፣ ቢ ኦን ፕሪሚሲስ ኢንፍራስትራክቸር፣ ሲ ኮስት ኤፊሺየንሲ፣ ዲ ሪሞት ዳታ አክሰስ ነው የሚለን። ስለዚህ ክላውድ ኮምፒውቲንግ ናው ታይም አለማችን በብዛት ራን የሚደረገው በክላውድ ኮምፒውቲንግ ነው። ናው ታይም ይሄ ሃርድ የሆነ ዲስኮችን ይዞ መንቀሳቀስ በጣም እየቀረ ኦልሞስት ብዙ ዳታዎችን ክላውድ በሆነ ኮምፒውቲንግ ሜካኒዝም ነው ስቶር የሚደረጉት ሪትራይቭ የሚደረጉት ኤቭሪቲንግ ናው ታይም ክላውድ ኮምፒውቲንግ ላይ ቤዝ እያደረገ መጥቷል። የክላውድ ኮምፒውቲንግ ፊቸር ያልሆነው ማንኛው ነው የሚለን? ስኬሌብል ነው፣ ኮስት ኤፊሽንት ነው፣ ፕላስ ሪሞት ዳታ አክሰስ አለው። ነገር ግን ኦን ፕሪሚስ የሆነ ኢንፍራስትራክቸር የለውም። መልሱ ምንድን ነው የሚሆነው? ቢ ይሆናል ማለት ነው። ምክንያቱም ክላውድ ኮምፒውቲንግ ሃርድ የሆነ አይነት
ቱሎችን ኢንፍራስትራክቸሮችን ቴክኖሎጂዎችን ዩቲላይዝ አያደርግም ኦር በዛ ውስጥ አይካተቱም። ስለዚህ የክላውድ ኮምፒውቲንግ ፊቸር ያለው ነው ቢ ኦን ፕሪሚሲስ ኢንፍራስትራክቸር ስለሆነ ይሄ የሚዘረጋ አይነት ኢንፍራስትራክቸር የሚዘረጋ አይነት መዋቅር የሚዘረጋ አይነት የሃርድ ዲስክ የሆኑ ኮምፒውቲንግ ቱሎችን What if the next step in your career is closer than you think? With Coursera Plus, learn from more than 350 experts. ቱሎችን አይጠቀምም። ስለዚህ ከዚህ አንፃር የክላውድ ኮምፒውቲንግ ፊቸር የማይሆነው ቢ ነው ማለት ነው። ኩዌስችን ነምበር 9 which element is typically not a part of financial information system ነው የሚለን። ከሚከተሉት አንዱ የፋይናንሻል ኢንፎርሜሽን ሲስተም ፓርት ያልሆነው ማንኛው ነው የሚለን። ከስተመር ሎያሊቲ ፕሮግራም፣ አካውንት ፔይብል፣ ጀነራል ሌጀር፣ አካውንት ሪሲቬብል ይላል። ስለዚህ አካውንት ፔይብል፣ ጀነራል ሌጀር እና አካውንት ሪሲቬብል በዋናነት የፋይናንሻል ኢንፎርሜሽን ሲስተም ፓርት ሲሆኑ ከስተመር ሎያሊቲ ፕሮግራም ግን የፋይናንሻል ኢንፎርሜሽን ሲስተም ፓርት አይደለም። ስለዚህ የዚህ ጥያቄ መልስ የሚሆነው ኤ ይሆናል ማለት ነው። ከስተመር ሎያሊቲ ፕሮግራም የከስተመር የማርኬቲንግ ኢንፎርሜሽን ሲስተም ፓርት እንጂ የፋይናንሻል ኢንፎርሜሽን ሲስተም ፓርት ስላልሆነ ማለት ነው። ሶ መልሱ ኤ ይሆናል ማለት ነው። ኩዌስችን ነምበር 10 which of the following best defines knowledge management ነው የሚለን። ከሚከተሉት አንዱ ኖሌጅ ማኔጅመንትን ቤስት ዲፋይን ያደርግልናል ነው የሚለን። ኤ the process of managing employee performance, B the practice of organizing and analyzing information to make it useful, C the use of software to manage business operation, D the methods of producing goods efficiently ነው የሚለን። ከሚከተሉት አንዱ ኖሌጅ ማኔጅመንትን ቤስት ዲፋይን ያደርግልናል ነው የሚለን። ኤ ስንመለከት ማኔጂንግ ኤምፕሎይ ፐርፎርማንስን ማኔጅ ማድረግን ሂደትን ኦር ፕሮሰሱን ነው የሚለን። ስለዚህ እሱ መልስ አይሆንም። ሲን ስንመለከት ሶፍትዌርን የቢዝነስ ኦፕሬሽንን ማኔጅ ለማድረግ መጠቀም ይለናል። እሱ በተመሳሳይ መልኩ መልስ አይሆንም። ዲ ላይ አንድን ጉድ ኤፊሽንት በሆነ መንገድም ፕሮዲስ ማድረግ ይላል። እሱ በተመሳሳይ መልኩ የዚህ ጥያቄ ምን አይሆንም መልስ አይሆንም። ኖሌጅ ማኔጅመንት ብለን የምንጠራው ፕራክቲስ ነው። ያ ፕራክቲስ በዋናነት መረጃዎችን ኦርጋናይዝ የምናደርግበት አናላይዝ የምናደርግበት ፕላስ ደግሞ ዩስፉል ወደሆነ መንገድ ምን የምናደርግበት ኮንቨርት የምናደርግበት ነው። ዳታ ወደ ኢንፎርሜሽን፣ ኢንፎርሜሽን ወደ ኖሌጅ፣ ኖሌጅ ወደ ዊዝደም ነው የሚለው። ስለዚህ ኖሌጅ ማኔጅመንት ስንል ዳታዎችን ኦርጋናይዝ ማድረግ አናላይዝ ማድረግ ዘን ኢንፎርሜሽኖችን ዩስፉል እንዲሆን ማድረግ ወር ወደ ኖሌጅ መቀየርን ሂደት ነው ኖሌጅ ማኔጅመንት ነው የምንጠራው። ስለዚህ የዚህ ጥያቄ መልስ የሚሆነው ቢ ነው።